በሀገራችን አንድ አስገራሚ ማህበራዊ እውነት አለ። መኪና ውስጥ ገብተህ የደህንነት ቀበቶ ስታስር፣ ለድርጅትህ ወይም ለቤተሰብህ የእሳት አደጋ መቆጣጠሪያ መሳሪያ ስትገዛ፣ አሊያም ስለሚመጣው አደጋ አስቀድመህ ጥንቃቄ ስታደርግ ብዙ ሰው በትዝብት ያያል። አንዳንዱማ ምን ይልሃል? አታሟርት፣ ፈጣሪ ይጠብቀናል ይልሃል። እውነት ነው፣ ፈጣሪ ይጠብቀናል። ነገር ግን እኛ ፍጹም የዘነጋነው ወይም በትልቅ የተሳሳተ ግንዛቤ ውስጥ የወደቅንበት አንድ ታላቅ እውነት አለ። ብዙዎቻችን ስለ አደጋ ማውራት እንደ ማሟረት እንቆጥረዋለን። አደጋው ደርሶ በዓይናችን ካላየነው ወይም በራሳችን ላይ እስካልደረሰ ድረስ ለመጠንቀቅ አንፈልግም። አንድ የአባቶቻችን ምሳሌያዊ አነጋገር አለ። ያልደረሰበት እሳት አመድ ይመስለዋል ይባላል። እሳቱ እኛ ቤት እስኪመጣ ድረስ ግን ለደህንነት የምንሰጠው ዋጋ ምን ያህል ነው? በየድርጅቶቹ ግድግዳ ላይ፣ በየህንፃው ግንባታ አጥር ላይ በትልልቅ ፊደላት ተጽፎ እናየዋለን። ሴፍቲ ፈርስት ወይም ቅድሚያ ለደህንነት ይላል። ነገር ግን እውነቱን ለመነጋገር ይህ መርህ እኛ ጋር ይሰራል? አብዛኛው ሰው ከሴፍቲ ወይም ከደህንነት በፊት የሚያስበው ስለ ቢዝነስ፣ ስለ ትርፍ፣ ስለ ፍጥነት ወይም ስለ ምቾት ነው። ጥንቃቄ ለማድረግ የሚወጣውን ትንሽ ወጪ ወይም የሚፈጀውን ጥቂት ሰከንድ እንዳላስፈላጊ ሸክም እንቆጥረዋለን። በትንሽ የጥንቃቄ ጉድለት፣ በቅጽበት ቸልተኝነት ግን የነገ ተስፋ ያላቸው ስንት ዜጎች፣ ስንት አባቶችና እናቶች፣ ስንት ወጣቶች ሕይወታቸው እንደተቀጠፈ ሁላችንም የምናውቀው ሐቅ ነው። ይህ የምቾትና የቸልተኝነት ዋጋ ግን ቀላል አይደለም። የዓለም አቀፉ የሥራ ድርጅት ILO እና የዓለም ጤና ድርጅት ጥናቶች እንደሚያሳዩት በየዓመቱ በዓለም ዙሪያ ከ2.8 ሚሊዮን በላይ ሰዎች በሥራ ቦታና በተለያየ አካባቢ በሚከሰቱ ቀላል የሚመስሉ የደህንነት ጉድለቶች ምክንያት ሕይወታቸውን ያጣሉ። በየቀኑ ወደ 7600 የሚጠጉ ሰዎች ጠዋት ከቤታቸው ወጥተው ማታ አይመለሱም። የሚያሳዝነው እውነታ ግን ከነዚህ አደጋዎች መካከል ከ90% በላይ የሚሆኑት ፖሊስ ምርመራ አድርጎ እንደደረሰበት ምንም አይነት ተአምራዊ ክስተት ሳይሆኑ በሰዎች ትንሽ የጥንቃቄ ጉድለትና ቅድመ ግንዛቤ በማጣት የተነሳ የተፈጠሩ መሆናቸው ነው። ታዲያ ፈጣሪ ይጠብቀናል እያልን ራሳችንን ወደ አደጋ ጉድጓድ የምንጥለው እስከ መቼ ነው? ፈጣሪስ ራሱ ያለ ጥንቃቄ ዝም ብለን እንድንቀመጥ ፈቅዶልናል? ታላቁ የጥበብ መጽሐፍ ይህንን ግልጽ ያደርገዋል። ፈጣሪ ራሱ እንድንጠነቀቅና ማስተዋል እንዲኖረን በግልጽ አስቀምጦልናል። በመጽሐፈ ምሳሌ ምዕራፍ 2 ከቁጥር 11 ላይ እንዲህ ይለናል፣ ጥንቃቄ ይጠብቅሃል፣ ማስተዋልም ይጋርድሃል ይላል። ይህ ጥቅስ እግዚአብሔር ሰውን ከአደጋ የሚጠብቅበት መለኮታዊ ስልት በእኛ ጥንቃቄና ማስተዋል ውስጥ እንደሚያልፍ ያሳየናል። ጥንቃቄ ከሌለ ጥበቃ የለም። ማስተዋል ከሌለ መጋረድ የለም። ጥንቃቄ ከከበበን አደጋ መጠለያ የሚሆንበት፣ ማስተዋልም ጋሻ የሚሆንበት ይህ ምሳሌ 2:11 የደህንነት ማዕከል ነው። ይህ ማዕከል በሥራ ቦታና በመኖሪያ አካባቢ የአደጋ ደህንነት ላይ ሙያዊ የምክርና የቴክኒክ ድጋፍ፣ የቲዮሪና የተግባር ስልጠናዎችን እንዲሁም የአደጋ ተጋላጭነት ጥናቶችን በመስራት ከ10 ዓመታት በላይ የዳበረ ልምድ ባለው ባለሙያ የተዘጋጀ የደህንነት ግንዛቤ ማዕከል ነው። ይህ ቻናል በዋናነት የሚያተኩረው አደጋዎች ከመከሰታቸው በፊት አስቀድሞ በመከላከል በማህበረሰባችን የአመለካከት ለውጥ ማምጣትና የሰዎችን ሕይወት መታደግ ላይ ነው። እዚህ የሚቀርበው እያንዳንዱ የደህንነት ግንዛቤ ትምህርት በጥልቅ ሙያዊ ዕውቀትና በተግባር በተፈተነ ሳይንስ ላይ የተመሰረተ በመሆኑ የነገውን አደጋ ዛሬ ላይ ቆመን እንድንከላከል ትልቅ አቅም ይሆነናል። አመለካከታችንን የምንቀይርበት፣ ከቢዝነስና ከቸልተኝነት በፊት ለደህንነታችን ዋጋ የምንሰጥበት ሰዓት አሁን ነው። ምክንያቱም ማስተዋል የሌለው ሕዝብ በአንዲት ቅጽበት ስህተት ይጠፋል። ይህ ንቅናቄ የእርስዎንና የቤተሰቦን ሕይወት ሊታደግ ስለሚችል ቻናሉን ሰብስክራይብ ያድርጉ፣ የደውል ምልክቱን ይጫኑ። ይህንን መልእክትም ለምትወዷቸው ሰዎች ሁሉ ሼር በማድረግ የአመለካከት ለውጥ እናምጣ። ያስታውሱ፣ ጥንቃቄ ይጠብቃችኋል፣
ማስተዋልም ይጋርዳችኋል። ይህ ምሳሌ 2:11 ነው። በሚቀጥለው ክፍል በዓለም ዙሪያና በሀገራችን ሰዎችን በእንቅልፍ ልባቸው ስለሚቀጥፈው ዝምተኛው ገዳይና ጥንቃቄ እንዴት እንደምናደርግ በልዩ የዶኩመንተሪ ይዘት አቀራረብ ይዘንላችሁ እንቀርባለን። እስከዛው በሰላም ቆዩ።